ድቅድቅ ካለ ጨለማ ውስጥ ፖሊሱ የሆነ ሰው ከጫካ ውስጥ ሲወጣ አይቶ መብራት ያበራበታል። ይህ ሰው የ70 ዓመቱ አለን ነበር። ምን አድርጎ ከጫካ ውስጥ እንደወጣ ፖሊሱ አላወቀም ነበር። ከጥቂት ደቂቆች በፊት የሰው አካል ቁርጥራጭ ወደ ወንዝ ሲጥል ነበረ። ፖሊሱ ከሌሊቱ 9 ሰዓት እዚህ ምን እንደሚሰራ ሲጠይቀው የጓደኛዬ ቤት ሌባ የገባ መስሎኝ ላይ ነው የመጣሁት ይለዋል። ፖሊሱም አምኖ ይለቀዋል። ማዕከላዊ አይዳሆ የምትባል በተራሮች መካከል የምትገኝ ትንሽዬ ከተማ አለች። እዚች ከተማ ውስጥ ወንጀል ብዙ አይሰማባትም። አሁን ግን ሁሉም ነገር ሊለወጥ ነው። አንዲት አዛውንት አንድ ሰው እንደጠፋባት ሪፖርት ለማድረግ ወደ ፖሊስ ጣቢያ መጥታለች። የጠፋው ሰው ልጇ ነበር። የደም ልጇ ባይሆንም ያሳደገችው ልጇ እንደወጣ አልተመለሰም ነበር። በጣም ተጨንቄያለሁ ትላለች። ለመጨረሻ ጊዜ የለበሰው ቦቲ ጫማ፣ ሰማያዊ ጂንስ፣ ጥቁር ቲሸርትና ኮፍያ ነበረ። ይህ የጠፋው ሰው የ47 ዓመቱ ፓትሪክ ቬልተን ይባላል። አሳዳጊ እናቱ ሄለን አብዛኛውን ጊዜ በተራሮች ላይ የማገዶ እንጨት እየፈለጠ እንደሚሸጥ ትናገራለች። አንዳንዴም አምሽቶ ይሰራ ነበረ። ሁል ጊዜ ካጠገቡ ሽጉጥና ራይደር የምትባል ውሻው አይለዩም ነበረ። ፓትሪክ ቋሚ ቤት የለውም። በሰው ንብረት ላይ መኪና ላይ የተሰራውን ቤቱን እያቆመ የሚኖር ሰው ነው። ይህ ብዙ ጊዜ ከሰው ጋር ያጋጨው ነበረ። አብዛኞቹ የጠፉ ሰዎች ሪፖርት ከተደረጉ በኋላ ስለነሱ መረጃ ለማግኘት ብዙ ጊዜ ይፈጅባቸው ነበር። ይህ ጉዳይ ግን እንደሱ አልነበረም። ሄለን በቅርቡ ፓትሪክ አላን ብሩስ ከሚባል ሰው ጋር ተጨቃጭቆና ግጭት ውስጥ ገብቶ እንደነበረ ትናገራለች። ፓትሪክ ተንቀሳቃሽ ቤቱን እሱ ንብረት ላይ አቁሞ ነበረ። ከተጨቃጨቁም በኋላ ፓትሪክ ተንቀሳቃሽ ቤቱን ለማንሳት ሲሄድ አለን ቀድሞ በቡልዶዘር አንስቶት ነበረ። በዛም ሂደት ተንቀሳቃሽ ቤቱ ተጎድቶ ነበረ። ሄለን ይህንን ታሪክ ለፖሊሶቹ ስትነግራቸው አለን የሚባለው ስም ለፖሊሶቹ አዲስ አልነበረም፣ ያውቁታል። አለን የ70 ዓመት አዛውንት ነው። ከከተማ ውጪ ባለ የገጠር ቤት ውስጥ ነው የሚኖረው። የሚሰራውም ብየዳና የብረታ ብረት ስራዎች ነበር። ነገር ግን እዛች ትንሽ ከተማ ውስጥ ያሉት ሰዎች አለንን የሚያውቁት በስራው ሳይሆን በንዴታዊ ጸባዩ ነው። ከጥቂት ዓመታት በፊት የጋዝ ቦምቦችን በመወርወር የአንዲትን ሴት ንብረት አቃጥሎ ነበረ። ጎረቤቱ ነበረች። ይህ ሁሉ ሲደመር የፓትሪክ መጥፋት ላይ አለን እጁ ሊኖርበት ይችላል ብለው ስላሰቡ ፖሊሶች ሊጠይቁት ሄዱ። ነገር ግን ፖሊሶች በዛ ሰዓት ያላወቁት ነገር አለንና ፓትሪክ ትናንትና ማታ ተጨቃጭቀው ነበረ። ይሄም ብቻ አልነበረም። እነሱ በሚሄዱበት በዚያው ቅጽበት አለን የወንጀል ቦታውን ለማጽዳት እየተሯሯጠና የሚችለውን ሁላ እያረገ ነበረ። አንድ ፖሊስ ወደ አለን ቤት ደረሰ። ፓትሪክ እንደጠፋ ሪፖርት መደረጉንና ፓትሪክ ለመጨረሻ ጊዜ ታየው ወደ እሱ ቤት ንብረቱን ለመውሰድ ሲመለስ እንደሆነ ይነግረዋል። አለን ይህን ያረጋግጣል። ፓትሪክ ሐሙስ ምሽት ከሁለት ሌሊት በፊት እንደመጣና ተንቀሳቃሽ ቤቶቹን ከኔ መሬት ላይ ሊያነሳ ነበር። ነገር ግን እኔ ቀድሜ ስላነሷቸው በጣም ተናዶ ነበር ይላል አለን። አሁንም ቢሆን አንዳንድ የሱ ንብረቶች እኔ መሬት ላይ ቀርተዋል። እናም ፓትሪክ ገንዘብ ስለሚያስፈልገው እንጨት ለመቁረጥ ወደ ጫካው እንደሄደ ነግሮኛል ይላል። ውይይቱ እየቀጠለ ፖሊሱ አንድ ግራ የሚያጋባ ነገር አስተዋለ። መልሶቹ አጫጭርና ቀድሞ የተለማመዳቸው ይመስሉ ነበር። አላን ለፖሊሱ የፓትሪክን ተንቀሳቃሽ ቤቶች አሳየው። እነዚህን ራሴን ያንቀሳቀስኳቸው በሁለታችን መሃል ያለውን ውጥረት ለማርገብ ብሎ ይናገራል አለን። የሚናገረው ነገር ከውጪ ለሚያዩ ሰው ምክንያታዊ ይመስላል። አንድ የማታውቁት ሰው ንብረታችሁ ላይ መጥቶ መኪናውን ቢያቆም ትናደዳላችሁ። ነገር ግን ንግግሩ ሲቀጥል ፖሊሱ የአላንን የሰውነት እንቅስቃሴ መለወጥ አየ። በጸጥታ ሁለተኛ ፖሊስ ወደ ስፍራው እንዲመጣ ጠየቀ። የአላን ጭንቀት የነበረው ጥያቄዎቹን እየመለሰ ባለበት ሰዓት ጥቂት ሜትሮችን ራቅ ብሎ የፓትሪክ የተቆራረጠ አካል ያለበት አንድ በርሜል ተቀምጦ ነበረ። ፖሊሶች ሳያስወግደው እንዳያገኙት በጣም ተጨንቋል። ለጊዜው ግን ፖሊሱ አላስተዋለም ነበር። ከዛም ፓትሪክ የት ሊሆን እንደሚችል ሲጠየቅ አለን አንድ የሚወደው ቦታ እንዳለ ይናገራል። ይህ ቦታ እንጨት የሚቆርጥበት ተራራማ ቦታ ነው። ወንዝም አጠገቡ አለ። በተለምዶ ቢግ ሂል ተብሎ ይጠራል። ይህ የተናገረው መረጃ ጠቃሚ ነው። ፖሊሶች ለመፈተሽ ወሰኑ። ከመሄዳቸው በፊት ግን አላን ያሳያቸውን ተንቀሳቃሽ ቤት ከውጪ ሆነው ተመለከቱት። በሮቹ ከውጪ በገመድ ታስረዋል። መቆለፊያዎቹም የተቆረጡና አንድ ሰው ሰብሮ ለመግባት የሞከረ ይመስላል። ይህ ደግሞ አለን ራሱ ብቻውን አንቀሳቅሻለሁ ካለው ታሪክ ጋር ብዙም አይስማማም።
ይህች ትንሽዬ ነገር ብትሆንም ወደፊት ሊጠቅማቸው ስለሚችል ፎቶ አንስተው ሄዱ። አሁን የፍተሻ ትዕዛዝ ስላልነበራቸው ገብተው መፈተሽ አይችሉም። ከአለን ቤት ወጥተው ወደ ቢግ ሂል ወደሚባለው ቦታ ሄዱ። ከ2 ሰዓታት ገደማ በኋላ ፖሊሶች ቦታው ደረሱ። ፓትሪክ እንጨት ለመቁረጥ ብዙ ጊዜ ወደሚሄድበት ቦታ መሬት ላይ የጎማ ምልክቶችን ተመለከቱ። ተከትለውም ሲሄዱ አንድ መኪና ተመለከቱ። ይህ መኪና ከፓትሪክ መኪና ጋር ይመሳሰል ነበር። መስታወቱም ተሰብሯል። ወደ መኪናው ሳይቀርቡ ፓትሪክን በጩኸት ጠሩት። መልስ ግን አላገኙም። ቀስ ብለው መኪናውን ተጠግተው ሲያዩ የፓትሪክ ውሻ ውስጥ አገኟት። መጀመሪያ ሲጠሯት አትንቀሳቀስም። የሞተች መስሏቸው ነበር። ከዛም ግን ውሻዋ ነቃች። ይህቺ ውሻ እዚህ መኪና ውስጥ ላለፉት 2 ቀናት ያለ ምግብና ያለ ውሃ ተቆልፎባት ነበር። በውሃ ጥም አለመሞቷ ራሱ ተአምር ነበር። ፖሊሶች ቀጣይ እርምጃቸውን እያሰቡ ሳለ ውሻዋ በድንገት ወደ አንድ አቅጣጫ ማሽተት ትጀምራለች። ይህች ውሻ መደበኛ ውሻ አልነበረችም። የእሱ አይነት ውሾች የማሽተት አቅማቸው በጣም ከፍተኛ ነበር። አንዳንዴም ከፖሊስ ውሻ ሁላ ሊበልጥ ይችላል። ከሰው ጋር ሲነጻጸር እነኚህ ውሾች 100,000 እጥፍ የማሽተት አቅም አላቸው። ውሻዋ የሆነ ነገር አሽትታ ሊሆን ስለሚችል ወደምትሄድበት ቦታ ለመከተል ወሰኑ። ተከትለውም ሄዱ። ነገር ግን አካባቢው በጣም ገደላማ ስለነበር የራሳቸውንም ሆነ የውሻዋን ደህንነት መጠበቅ ስለማይችሉ ብዙም መሄድ አልቻሉም። ነገር ግን ውሻዋ ያሳየችው ጸባይ በኋላ ከሚገኘው መረጃ ጋር ሲነጻጸር ትልቅ ነገር ያሳይ ነበረ። ውሻዋ ያሸተተችው ነገር የፓትሪክን አስክሬን ነበረ። ነገር ግን ማግኘት ያልቻሉት በቼንሶ ቆራርጦ ብዙ ቦታ ስለበተነው ነው። ግማሹንም ወንዝ ውስጥ ጥሎታል። ስለዚህ ውሻዋ የት መሄድ እንዳለባት ግራ ገብቷታል። ወደ መኪናው ትኩረታቸውን መለሱ። ውስጡ ያገኙት ነገር በጣም አስደንጋጭ ነው። ጥቁር ቀይ ነጠብጣብ በመኪና ውስጥ አገኙ። በደም የተነከሩ ፎጣዎችንም በሹፌር መቀመጫ ላይ አገኙ። ከዚህም በተጨማሪ ከአለን የተላከ ደብዳቤ የፓትሪክ መኪና ውስጥ ተገኘ። እዚህ መኪና ውስጥ አንድ ነገር መከሰቱ ግልጽ ነው። ስለዚህም ቦታውንና መኪናውን ለወንጀል ምርመራ አስጠብቀውት ወደ ከተማ ተመለሱ። ፓትሪክን የሚያውቁ ሰዎችን ለማነጋገር ብዙ ሰዎች የተናገሩት ተመሳሳይ ነበር። አለን ከፓትሪክ ጋር ተጋጭቶ ነበር። በቅርቡ ደግሞ የፓትሪክን ተንቀሳቃሽ ቤት በከባድ መሳሪያ አንቀሳቅሶበት ነበር። በዚህ ምክንያት የፓትሪክ ቤት ተጎድቶ ነበረ። ሁሉም የሚናገሩት ፓትሪክን ሊጎዳ የሚችለው ብቸኛ ሰው አለን ነው። በዚህ መሰረት መርማሪዎቹ አለንን የፓትሪክ መጥፋት ዋና ተጠርጣሪ ያደረጉት። ለሁለቱም ንብረቶች ፍርድ ቤትን የመፈተሻ ትዕዛዝ ጠየቁ። የአለንን ቤትና ተንቀሳቃሹን የፓትሪክን ቤት። ይህ ሁሉ በሚደረግበት ጊዜ አለን በሌላ በኩል የራሱን ስራ በጸጥታ እየሰራ ነበር። ጨለማን ተገን አድርጎ ተጨማሪ የአካል ክፍሎችንና ማስረጃዎችን ወደ ወንዙ እየጣለ ነው። እሱን ከወንጀሉ ጋር የሚያገናኘውን ነገር ሁላ እያወደመ ነበር። በዚያው ጊዜ የፍለጋና የማዳን ቡድኖች ፓትሪክን ለመፈለግ በአካባቢው ተራሮች ውስጥ ተሰማርተዋል። እኩለ ሌሊት አካባቢ አንድ ፖሊስ የፓትሪክ መኪና የተገኘበትን ቦታ ጥበቃ እንዲያደርግ ተልኳል። ጥቂት ሰዓታት ካለፈ በኋላ አንድ ሰው ከጨለማ ውስጥ ብቅ ሲል ይመለከታል። ፖሊሱ ደንግጦ መብራቱን ወደሱ አበራበት። ባለህበት ቁም፣ እንዳትንቀሳቀስ ብሎ ይነግረዋል። ከዛም ቀርብ ብሎ ሲመለከት ያ ሰው አለን ነበረ። ከሌሊቱ 9 ሰዓት ጫካ ውስጥ ምን እንደሚሰራ ሲጠይቀው አለን የፓትሪክን ዕቃ ሌባ እንዳይወስድበት እየጠበቀ መሆኑን ይናገራል። ከሌሊቱ 9 ሰዓት የወጣው ግን እውነታው ሌላ ነበር። ትንሽ ኪሎ ሜትሮችን ርቆ ካለ ወንዝ ነበር የተመለሰው። የፓትሪክን አካል ከጣለ በኋላ ፖሊሱ አለን የተናገረው ነገር እውነት እንዳልሆነ ውስጡ ቢነግረውም አሁን እጃቸው ላይ ምንም ማስረጃ የለም። ባይፈልግም አለንን ይለቀዋል። ከሌሊቱ 9 ሰዓት እዛ ቦታ መገኘቱ ትልቅ ስህተት ነበር። ከዚህ በኋላ ሽፋኑ ቀስ በቀስ መፍረስ ይጀምራል። በማግስቱ ጠዋት መርማሪዎቹ ሌሊት የተከሰተውን ነገር ተጠቅመው የፍተሻ ማዘዣውን በፍጥነት አጸደቁት። አለን ከሚናገረው በላይ የሚያውቀው ነገር እንዳለ ግልጽ ነው። ፖሊሶቹም ምን እንደሆነ ማወቅ ይፈልጋሉ። እቅዳቸው ቀላል ነው። አለንን ከንብረቱ ማራቅ፣ ንብረቱን መፈተሽ እና ጠንካራ ማስረጃ ካገኙ አምጥተው ማጋፈጥ። የፍተሻ ማዘዣውን እየጨረሱ ሳለ አንድ ፖሊስ አለንን ከንብረቱ ለማራቅ ተላከ። ፖሊሱ የአለን ቤት ደረሰ። አለንንም መኪና ውስጥ ማዋራት እንደሚፈልግ ነግሮት የፖሊስ መኪና ውስጥ ያስገባዋል። አለን ቀድሞውኑ አስፈላጊውን ማስረጃ ሁሉ አጥፍቻለሁ ብሎ ስለሚያምን ምንም አልተቃወምም። መኪና ውስጥ ሲያወሩ አለን ተመሳሳዩን ታሪክ ደገመ። በዚህ ጊዜ ይበልጥ ተረጋግቶ ይታያል። ከወንጀሉ ጋር የሚያገናኘውን መረጃ ሁሉ እንዳጠፋ ልበ ሙሉነት ተሰምቶታል።
ከ30 ደቂቃ ገደማ በኋላ ፖሊሶችና መርማሪዎች የፍተሻ ማዘዣውን ይዘው ወደ ቤቱ ደረሱ። አለን የፖሊስ መኪና ውስጥ እንደተቀመጠ ፍተሻው ይጀመራል። መጀመሪያ የፈተሹት የፓትሪክን ተንቀሳቃሽ ቤት ነበር። ውስጡ የፓትሪክ የሽጉጥ ሳጥን ተገኘ። ሳጥኑ ግን ባዶ ነበር። የፓትሪክ ሁል ጊዜ ሽጉጡን ይዞ ይንቀሳቀሳል ከተባለው ነገር ጋር ይስማማል። ችግሩ ግን ሽጉጡ የት እንዳለ አይታወቅም። ቤት ውስጥም መኪና ውስጥም የለም። ተንቀሳቃሽ ቤቱን ትንሽ ከፈተሹ በኋላ ምንም ስላላገኙ ወደ አለን ንብረት ተዘዋወሩ። አለን በንብረቱ ላይ ብዙ ቤቶችና መኪናዎች አሉት። ጥቂቶቹን ከፈተሹ በኋላ ግልጽ የወንጀል ምልክት አላገኙም። ለጊዜው የአለን የሽፋን ስራ የሰራ ይመስላል። ከዚያ ግን ፖሊሶቹ በንብረቱ ውስጥ አንድ እንግዳ ሽታ አስተዋሉ። እንደተቃጠለ ስጋ አይነት ሽታ። ምንጩን ግን ወዲያውኑ ማግኘት አልቻሉም። ለ20 ደቂቃ ያህልም ተዘዋውረው ፈለጉ፣ አልተሳካላቸውም። ስለዚህ የሰው አካልን ለመለየትና ፈልጎ ለማግኘት ብቻ የሰለጠነ ውሻ ጠሩ። ስፓይ የተባለ ውሻ ወደ ስፍራው ደረሰ። ስፓይ የአለንን ንብረቶች እየተዘዋወረ ማሽተት ይጀምራል። ብዙም ሳይቆይ ግን አንድ ብዙ በርሜሎች ባሉበት ስፍራ አንድ ነገር እንዳገኘ ይጠቁማል። ከዛም ፖሊሶቹ በርሜሉ ውስጥ ያለውን ነገር ሲመለከቱ ብዙ ነገሮችን አገኙ። በጥይት የተሰበረ የመኪና መስኮት፣ ጓንቶች እና የደም ነጠብጣቦች። በሌሎች በርሜሎች ውስጥ ደግሞ በሌሊት የሚያሳይ አጉሊ መነጽር፣ ደም የነካው የፓትሪክ ኮፍያ፣ ከሁሉም በላይ ደግሞ የሚያስፈራው የአጥንት ቁርጥራጮችን እና በርካታ ልብሶችን በርሜሎች ውስጥ ያገኛሉ። ብዙ ጥይቶችንም በየቦታው ማግኘት ይጀምራሉ። ሽጉጡ ግን አልነበረም። ይህ ማለት መሳሪያዎቹ ተንቀሳቅሰው ወይም ሌላ ቦታ ተደብቀው ሊሆን ይችላል ማለት ነው። መርማሪዎቹ አንድ እንግዳ ነገር አስተዋሉ። ሽጉጡ ጠፍቷል፣ ሙሉ አካልም አልተገኘም። እናም ስፍራው በፍጥነት ነው የተጸዳው። ይህ ሁሉ አለን ብቻውን ያደረገው ነገር ሳይሆን ሌላ ሰው አግዞት ሊሆን ይችላል ብለው መጠርጠር ጀመሩ። ከዚህ ግኝት በኋላ የአለን ሙሉ ንብረት የወንጀል ስፍራ ስለሆነ ተዘግቶ ተጠበቀ። የፎረንሲክ ባለሙያዎችም በጥልቀት ለመመርመር ወደ ቦታው ተጠሩ። መርማሪዎቹ አሁን ጠንካራ ማስረጃ አላቸው። አለንንም ለማጋፈጥ ተዘጋጅተዋል። ከዛ በፊት ግን አንድ ያልተጠበቀ ነገር ተከሰተ። የአለን ታናሽ ወንድም ላሪ በራሱ ፍቃድ ወደ ስፍራው መጣ። ቀደም ብሎ በዚያን ቀን ፖሊስ ከላሪ አንድ እንግዳ ጥሪ ተቀብሎ ነበር። ላሪ ወንድሙ ላይ ምንም ነገር ቢደርስ ጥፋተኛው ፓትሪክ እንደሆነ ይናገራል። ፓትሪክ ከወንድሙ ላይ ሲሰርቅ እንደነበረና አንድም ጊዜ ትልቅ ጠመንጃ አለን ላይ አውጥቶ እንዳስፈራራ ገለጸ። በዚህ ጥሪ ምክንያት መርማሪዎቹ እዚህ ወንጀል ላይ ሁለተኛ ሰው ሳይሳተፍ አይቀርም ብለው መጠርጠር ጀመሩ። ላሪም በአካል እዛ ከደረሰ በኋላ ከፖሊሶቹ ጋር ማውራት ይጀምራል። በስልክም የነገራቸው ነገር እውነት መሆኑን ይደግምላቸዋል። ፓትሪክ ሽጉጥ አውጥቶ ወንድሙን ማስፈራራቱን ላሪ እንደገለጸው አለን ለወራት ፓትሪክን እቃውን እንዲያነሳ ሲጠይቀው እንደነበር ይናገራል። በመጨረሻም አለን ትንሹን ቡልዶዘር ተጠቅሞ የፓትሪክን ተንቀሳቃሽ ቤት ከሱ ንብረት ላይ እንዳስወጣ ይናገራል። ላሪ ነገሮችን ለማርገብ ራሱ ለፓትሪክ መልእክት ልኮለት ነበር። እቃውን አንስቼልሃለሁ፣ ስትመጣ ካለበት ውሰደው ብሎ። ይህ ያደረገው ከወንድሙ ጋር ግጭት እንዳይፈጠርና ለማርገብ አስቦ ነበር። ነገር ግን ላሪ እንደሚለው ፓትሪክ በንዴት ጠንካራ ቃላትን ተጠቅሞ መልእክት እንደላከለት ይናገራል። በተደጋጋሚም በቴክስት ዛቻ ልኮልኛል ይላል። ከዛም ላሪ በእሱና በፓትሪክ መካከል የተላለፉትን መልእክቶች ለመርማሪዎቹ ያሳያቸዋል። መልእክቶቹን ሲያነቡ ላሪ በአለንና በፓትሪክ መካከል ስላለው ግጭት ማወቁ ብቻ ሳይሆን ራሱም ውስጡ ተሳታፊ እንደነበረ ግልጽ ይሆናል። ይህ ለመርማሪዎቹ አዲስ ጥያቄ ይፈጥራል። መርማሪዎቹ ዙሪያውን ከመሽከርከር ይልቅ በቀጥታ ጠየቁት። ፓትሪክ ላይ ምን እንደደረሰ የሚያሳይ ማስረጃ የወንድም ንብረት ላይ ተገኝቷል። ስለዚህ የምታውቀው ነገር አለ? አለን ትልቅ ሰው ነው፣ አርጅቷል፣ ጠንካራም አይደለም። ብቻውን አስክሬን ለማንቀሳቀስ ይችላል ብዬ አላስብም። ማን ይረዳ ይመስልሃል? ብሎ ላሪን ይጠይቀዋል። ላሪ ምንም እንደማያውቅና እርዳኝ ብሎ ቢጠይቀኝ እንኳን በፍጹም ወንጀል እንዲሰራ አልረዳውም። ሚስቴ ምን እንደምትሰራ ታውቅ የለ እንዴ? ሚስቱ ዳኛ ነበረች፣ አሁን ጡረታ ወጥታለች። ከዚህም በላይ የሚገርመው ስለ ነገሩ ሰምታ ምናልባት ወንድምህ ቢሆንስ የገደለው ብላ ጠይቃው ነበር። ይህን ከሰሙ በኋላ ፖሊሶች አለንን ለማጋፈጥ ሄዱ። ወንጀሉ ላይ ስላለው ተሳትፎ ግን አሁንም እርግጠኛ አይደሉም። ትኩረታቸውን ወደ አለን መለሱ። እሱ አሁንም መኪና ውስጥ ቁጭ ብሏል። መርማሪዎቹ የደበቀውን ነገር እንዳገኙበት አላወቀም ነበር። በዚህ ወቅት መርማሪዎቹ አለንን ለመያዝ በግድያ ወንጀል ለመክሰስ በቂ ማስረጃ አላቸው። ነገር ግን ሁለት ችግር አለ። አንደኛው እጃቸው ላይ ምንም አይነት አስክሬን ወይም አካል የለም። ሁለተኛው ደግሞ
አለን ገድያለሁ ብሎ አላመነላቸውም። ሁለቱ ደግሞ መዝገቡን አጠናክሮ ዳኛ እንዲፈርድበት ለማድረግ ወሳኝ ናቸው። ያም ሆኖ ከተገኘው ማስረጃ ጋር አለንን ፊት ለፊት አጋፍጠው ኑዛዜ ለማግኘት ያላቸው ምርጥ አጋጣሚ አሁን ነው። ምክንያቱም አሁን አለን ካላመነላቸው ጥሩ ጠበቃ ከቀጠረ ነፃ ሊያወጣው ይችላል። መርማሪዎቹ አለንን በግልጽ ነገሩት። የሰው አካል ብቻ ለመለየት የሰለጠነ ውሻ በንብረቱ ላይ ባሉ በርካታ ስፍራዎች ላይ የሰው አጥንት ቁርጥራጭ አግኝቷል። እዚህ የነበሩት ደግሞ እሱና ፓትሪክ ብቻ ናቸው። ገጠራማ ሰፈር ስለሆነ አላን ግን ተሳትፎውን መካድ ቀጠለ። ለዚህ ነው መርማሪዎቹ ማስረጃው ፊት ለፊት አምጥተው የጠየቁት። ይህ የወንጀል ስፍራ ተጠርጣሪዎችን አምጥቶ የመጠየቅ ስልት የወንጀል ስፍራ ግጭት ይባላል። ይህ ስልት ተጠርጣሪውን ከወንጀሉ ትክክለኛ ስፍራ ጋር ፊት ለፊት በማጋፈጥ ስለ ልቦናዊ ጫና በማሳደር እውነታውን እንዲናገር ለማድረግ ነው። ምክንያቱም በማስረጃ ተከቦ መዋሸት በጣም ከባድ ነው። ይህ ብዙ ጊዜ ተጠርጣሪዎች ታሪካቸው ውስጥ ግጭት እንዲፈጠርና በኋላም ተስፋ ቆርጠው እንዲያምኑ ያደርጋቸው ነበር። መርማሪዎቹ አለንን ከመኪናው አውጥተው ወደ ንብረቱ መሃል መለሱት። ሁሉም ነገር ወደ ተፈጸመበት ትክክለኛ ስፍራ። በመጨረሻ ይሰበርና እውነቱን ይናገር እንደሆን ለማየት አለን ምንም ቢል ምርመራው እንደማይቆም በግልጽ ነገሩት። እርሱ ቢያምንም ባያምንም እውነቱን እስኪያገኙት ድረስ መቆፈራቸውን እንደሚቀጥሉ ገለጹለት። አለን ትንሽ መረጃ መስጠት ጀመረ። የፓትሪክን መኪና በሌላ መኪና እየጎተተ ወደ ተራራ እንደወሰደ ተናገረ። ውሻውንም ራይደርን ምንም ስላላደረገው መኪና ውስጥ እንደተወው ገለጸ። በውሃ ጥም አንድን ውሻ በረሃ ላይ መኪና ውስጥ መተው ለሱ ደግነት መሆኑ ነው። መርማሪዎቹ ይበልጥ ጫና አደረጉ። የሰው አካል እንዳቃጠልክ እናውቃለን ብለው በቀጥታ ነገሩት። ትንሽ ዝም ካለ በኋላ አለን በመጨረሻ አመነ። የፓትሪክን አካል በእንጨት ክምር ላይ ጥዬ አቃጥየዋለሁ አለ። በቼንሶም ቆራርጬዋለሁ ይላል። ይሄ ጭራቅ ፖሊሶቹ ቼንሶን የተደረግከው አሉት። ጠፍቷል አለ። ሙሉ በሙሉ አቃጥየዋለሁ፣ ምንም ማስረጃ አልቀረም ብሎ ተናገረ። አለን አሁን ኑዛዜው ተመዝግቧል። ፓትሪክን በጥይት እንደገደለ፣ አካሉ እንደቆራረጠና እንዳቃጠለ ሁሉንም አምኖላቸዋል። ነገር ግን አሁንም አንድ ወሳኝ ጥያቄ አለ። አለን ብቻውን ነው ያደረገው ወይስ ገና ያልታወቀ ረዳት ነበረው? መርማሪዎቹ ከመቀጠላቸው በፊት ግን አለን አንድ ነገር ተናገረ። ፓትሪክ ቀድሞ ሽጉጥ ይዞ ወደ እሱ ንብረት እንደመጣና በዚያ ሰዓት እኔ ቀድሜ ባልተኮስበት እሱ የተኮስብኝ ነበር። ይሄን ያደረኩት ራሴን ለመከላከል ነው አላቸው። ነገር ግን ማንም እንዳልረዳው አጥብቆ ተናገረ። ተኩሶ የገደለው ራሱን ለመከላከል ነው ቢባል ቆራርጦ ማቃጠሉንና ቦታውን ማጽዳቱን ምን ይባላል? ራሱን የሚከላከል ሰው እንደዚያ አያደርግም። ኑዛዜው ካበቃ በኋላ አለን በይፋ ተያዘ። በመጀመሪያ ደረጃ ግድያና ተጨማሪ ክሶች ተመሰረተበት። በዚያው ቀን ወንዝ ውስጥ ጠላቂ ቡድኖች አለን አካሉን ጥየዋለሁ ወዳለው ወንዝ ተላኩ። ሰፊ ፍለጋ ቢያደርጉም ምንም ጠቃሚ ማስረጃ አላገኙም። ከቀናት በኋላ መርማሪዎቹ የአለን ስልክ ለመፈተሽ ማዘዣ አገኙ። ስልኩ ደግሞ ወሳኝ ማስረጃ ይዞ ተገኘ። በስልኩ ውስጥ መርማሪዎቹ ሚያዝያ 29 2017 ዓ.ም የተላከ የጽሑፍ መልእክት አገኙ። ፓትሪክ ለአለን እንዲህ ብሎት ነበር። በቅርቡ ታየኛለህ፣ ራስህን አዘጋጅ። አለን ደግሞ ከመሸ በኋላ ወደ ቤቴ አትምጣ፣ አለበለዚያ ግን የሚፈጠረውን ታያለህ ብሎ መልሶለት ነበር። ግን ከሁሉም በላይ ጠቃሚ ሆኖ የተገኘው የካሜራ ማህደር ውስጥ ነበር። ፎቶ አገኙ። ፎቶ ሚያዝያ 30 2017 ነበር የተነሳው። ከጠዋቱ 12 ሰዓት ከ25 ላይ የፓትሪክ ተንቀሳቃሽ ቤት ውስጥ ራሱ ፓትሪክ ተገሎ ይታያል። የብር ቀለም ያለው ሽጉጥ አጠገቡ ይታያል። ለምን ይሄን ፎቶ እንዳነሳ ሲጠየቅ አንድ ቀን ለማስረጃ ካስፈለገ ብዬ ነው ይላል። አላቅም ምን አስቦ እንደሆነ። ከጥቂት ወራት በኋላ ፖሊሶች ከአሳ አጥማጅ ጥሪ ደረሳቸው። በዛ ወንዝ ሌላ ክፍል ላይ የሚንሳፈፍ የተቃጠለ በርሜል አግኝቶ ፖሊሶች በርሜሉን አውጥተው ለምርመራ ላኩት። ውስጡ ግን ምንም አልተገኘም። ምናልባት ሁሉንም ነገር ወንዙ ወስዶት ይሆናል። የጠፉትን መሳሪያዎች መርማሪዎቹ የሆነ ቦታ አገኟቸው። የአለን ጓደኛ ቤት። ጓደኛው እንደተናገረ ከሆነ አለን ዝም ብሎ መጥቶ ሽጉጥ እንዳስቀመጠና እንደሄደ ይናገራል። ከዛም ከብዙ ምርመራ በኋላ ተጨማሪ ማስረጃ ስላላገኙ አለን ይህን ወንጀል የፈጸመው ብቻውን እንደሆነ ይደመድሙታል። ጥቅምት 12 2018 ላይ አለን በሁለተኛ ደረጃ ግድያና ማስረጃ በማጥፋት ወንጀል ተፈረደበት። የሚገርመው ግን የተፈረደበት 20 ዓመት ብቻ ነበር። ፍርድ ቤቱ ይሄን ያደረገው አለን 70 ዓመቱ ስለሆነ ሳይሆን አይቀርም።